የዛሬው ቪዲዮ ሼር ማድረግላችሁ የቴሌፎኑ ንጉስ ኖኪያ ኃያል የነበረበት ወቅትና ውድቀቱን በቃ ላይፍ እንዴት አድርጋ እንዳስተማረችው ዳውን ብቻ አይደለም ኖኪያንም ማስተምራለች ነው ማለት እና ፈን ፋክቱን ማስተምራችሁ። ወደ ቪዲዮ ሰላም እንዴት ናችሁ? ማንዳነኝ እንደገና ዛሬ ተገናኝተናል። ሰብስክራይብ አድርግ እንጂ አንተ ካልተነገረ ሁሌም ሰብስክራይብ አታደርግም እንዴ? እስከ ፀጉር ጫፍ ልበሳሳ እንዴ? አንድ ወቅት የዓለማችን ግማሽ የሞባይል ገበያን የተቆጣጠረ ስሙ ከቴክኖሎጂ ጋር የተቆራኘ አንድ ግዙፍ ካምፓኒ የነበረበት ኖኪያ በፊንላንድ በረሃማ ከተማ የተመሰረተው ይህ ካምፓኒ ከጫማ አምራችነት ተነስቶ የቴክኖሎጂ ንጉስ ሆኖ ነበር። ነገር ግን በአንድ 10 ዓመታት ውስጥ ንግስናውን ተነጠቀ። የለም ዛሬ ኖኪያ የት ገባ ብለን እንጠይቃለን። ይህ ታሪክ ስለ ስኬት ብቻ ሳይሆን ስለ ትዕቢትና ስለ ለውጥ መፍራት የሚናገር ትምህርት ነው። በ2000ዎቹ መጀመሪያ ላይ ኖኪያ የማይሸነፍ ይመስል ነበር። በፊንላንድ ፖለቲካ ውስጥ ትልቅ ተጽዕኖ የነበረው የሀገሪቱ የሀብት ምንጭ ነው ወይም ጂዲፒ 4% የሚሸፍነው እሱ ነበር። ፖለቲከኞች የኖኪያ ፍላጎትን ለማርካት ህጎችን ያወጡ ነበር። በአጠቃላይ ተቆጣጥሮት ነበር ማለት ይችላል። ቢዝነሱ በጣም ከማደጉ የተነሳ በዓለማችን ላይ በብዛት የተሸጠው የኤሌክትሮኒክስ መሳሪያ አይፎን ሳይሆን ኖኪያ 1100 ነበር። ኖኪያ የሞባይል ስልክን ለሀብታሞች ብቻ ሳይሆን ለተራው ህዝብ ተደራሽ አደረገ። ሁሉንም ተቆጣጥሮት ነበር። ጥር 2007 ዓመተ ምህረት ስቲቭ ጆብስ መድረክ ላይ ወጥቶ አይፎንን አስተዋወቀ። የኖኪያ መሪዎች ግን ይስቁ ነበር። ስልኩ ኪፓድ የሌለው ስልክ ማን ይገዛል ብለው አፌዙ። ነገር ግን ትልቅ ስህተታቸው ይህ ነበር። ኖኪያ ትኩረቱን በሃርድዌር ወይም ስልኩ ጠንካራ መሆን አለበት ብቻ ይል ነበር። ዓለሙ ግን ወደ ሶፍትዌር እየተቀየረ ያለበት ዘመን ነው፣ ወደ አፕሊኬሽኖች። የኖኪያ ኦፕሬቲንግ ሲስተም ከአዳዲሶቹ አንድሮይድ አይፎን ጋር መወዳደር አልቻለም። ኖኪያ የሞባይል ክፍሉን ለማይክሮሶፍት ሸጠ። የኩባንያው ዋና ስራ አስፈጻሚ በለቅሶ ምንም ስህተት አልሰራንም፣ ግን በሆነ ምክንያት ተሸነፍን ብለው ነበር። ትምህርቱ ግልጽ ነው። ዓለም ሲቀየር አብረህ ካልተቀየርክ ትላንት የገነባው ግዙፍ ግዛት ዛሬ ታሪክ ብቻ ይሆናል። ውሃ ራሱ በተቀመጠበት ከቆየ ይሸታል።